ሳላውቀው ነው ለምነው መተላለፍ ወየው ምነው ከንቱ ጥሎ ማለት ሲራምብዬ አታፍባይ እንደተበዳይ ስራው ግን ሰው ገዳይ ፈካመን ስናመን አቡ ህወራ ስራን ወጥታለ በልበላ መነቀመን ስራመን አቡ ህወራ ቀድመን ወጥታለ በራስ ሰላም ላይ ተጀግኖ so good day no it's not serious man you know no but so when you my god I don't let you get you but as so like to check it on come to me now so specific no so get a bad to tell it bad Nikan baby body to Monday so when the cougar bit I'm a salad Nikan baby body to Monday so when the cougar bit I'm a salad so good day no it's not serious man you know but so when you my god I don't let you get you but as so like to check it on come to me now so specific no so get a bad to tell it bad አስሪው የቀረኝ ደግሞ ከመጣው 6 ወር አለፈኝ ካምፓኒው ቢሮ ከበብ ሳካለኝ አሁን ግን አንቺን ማግባት አቃተኝ አንተ እኮ ተመልሰህ ባሪ ባታል ያላልፈር ሳላከባሽ መመለስ አልችልም እርሜናንተ በችግር ጊዜ ደርሰናል ታውቃለህ አሁን ደግሞ እናቴ ንብረት ወጀ እንደገባ ደግሞ ከሀገር መውጣት አልፈልግም የተማርኩበትንም መስራት አለብኝ ገና ለገና ቤትና መኪና ወረስኩ ብለሽ ይሄ ኮምፕር አይደለም ለስራ ኮለቱ እኔ ግን ሳላገባሽ መመለስ አልችልም እኔ ኮዳል ዛሬ ራሱ ብንገባ ደስ ይለኛል ግን ስላንተ ብዙ ማወቅ ፈልገው ነገር አለ አንተ ጋር መደሰት መዝናናት ፈልጋለሁ እዱ አሁን መሄድ አለብኝ እዛው ስለማድር ጧት ላፕቶፑን ይዛች ውጪ የሳሳት አግኝቻለሁ
ምንድነው የምትለኝ ሲስ? ማትመጣ ከሆነ ለምን ቃና ሸከምከኝ ያልኩት? እሺ በቃ ቻው፣ ማታ ስመጣ እናወራለን። Hi. ባንቺ የተነሳ ትዳሬ ገደል ባልጠፋ መንገድ መጥተሽ ተጋጨሽ። ይሄው ባለቤቴ በጣም ቀናተኛ ነች። ከሷ ውጪ ስልክ አጠፋው ማለት ወይም እሷ ጋር ሆነ ዘጋው ማለት ነገር ተበላሽ። አለ ሽማግሌ እርቅ የለም ማለት ነው። ይቅርታ ያረኩት ነገር አይደለም። አውቀሽማ አታርጊው ማቃለ ሽመሽ ታረጊ ነው እየጠበቅኳት የምትወደው ቤትም ስለ ትንሽ ከራራች። ቆይ እንዳትነቀር። ቆይ አንተ ልክስክስ ምን እየሰራህ ነው? እኔ ላይ ስልክ ዘግተህ ከማንም ልክስክስ ጋር ትከሰከስልኛለህ? ዝም በል ስልክ አዘባል። አውቄ ያደረኩት ነገር አይደለም። ሌቦቹ ሲከታተሉኝ ብለው ነው ጉድ ያደረጉኝ። የማሲፋ ፓሪስ ውስጥ የሚከፈት ሶፍትዌር ጥለሽ መተሽ ለረዳሽ ከነዚህ ደደብ ሰዎች እጅ ወጥቶ ወይ ክፉ ሰዎች ወይም ድርጅት ውስጥ ቢገባ ምን እንደሚፈጠር ታውቂያለሽ? ታውቂ? እድሜ ልኬን የለፋሁበት ሁሉ ምን አቀረ ማለት ነው። ምን እንዴት አድርጎ ነው ፈረንሳይ ድረስ የሚደርሰው? ይሄ እኮ ኢትዮጵያ ነውና ለተንኮል የህዝብ አይበስም። ሲስ አንቺን አግብቼ ህይወቴ ይስተካከላል ብዬ በመጣ ባንቺ ምክንያት ህይወቴ እንዲለበሽ አልፈልግም። የምትናገረውን ታውቃለህ? አውቃለሁ። ስለ ህይወቴ ነው የማወራው። ህይወቴ ማለት ደግሞ ስራዬ ነው። ማንኛውም የመጨረሻ እድልሽን ሞክሪ፣ ደስ ይለኛል። የገባችሁበት ገብቼ ምን ይሳችኋል? አማራችሁ ከቤት ነው ሰርፋምቷ ነች። ቆይ ሄሎ ዋና ሆስፒታል ባህል መጣለሁ። እሺ በቃ መጣለሁ። አባባ ሆስፒታል ና እንጂ ስራው ካለቀ በኋላ አትሄድም እንዴ? አባቴ እኮ Papa, እንዴት ነህ? ምን አሉ? ምን አዘ? እስቲ አትናገሪ እንዴ? እስቲ አሳልፍ አባባ አረፍ በል። እሺ ዶክተር አሁን የወጣው ታካሚ አባቴ ነው።
ልጅቷ የነገረሻትን አንዴ ልትነግሪኝ ትችያለሽ? እንደዚህ በቅርብ ጊዜ ያገኛለሁ ብዬ አላሰብኩም። ቁጭ ብለን ብንነጋገር አይሻልም? ዶክተሯ ትንሽ አሟቸዋል። ከ30 ደቂቃ በኋላ መግባት ነው። ትእዛዝ ነው። ዶክተር ቆይ ምን ሆነሽ ነው? ከሰው ጋር ተጣልተሽ ነው? አይ የራሴ ጉዳይ ነው። ታውቁሽ ነው። አሁን ቤቱን አግኝቻለሁ። ፖሊስ ገባበት ማለት ከነጨራሹ ቃውን አጣ ነው ማለት ነው። እሺ በለኝ እኔ ወጣዋለሁ ሲያስቸግረኝ እደውልልሃለሁ። በቃ አሁን ልገባ ነው። ቻው። ዳግሜ እኔ እኮ አሁን ደህና ነኝ ዶክተር። እሱ ግን እራሹኑ ዶክተሮችን እያስቸገረ ወደ ቤቱ ያመጣል። አይ በርሶ ጉዳይ አይደለም፣ ለግል ጉዳይ ነው ቀጠሯችን። የልጄን ልብን ያጣሁትና ለመሆኑ ብዙ ጊዜ ነው ትውቃችሁ? አዎ ቆይተናል። አንድ ሰሞን ጥሩ ጓደኛሞች ነበርን። የሚገርሞት ግን ስለሱ ብዙ ማወቅ እየፈለኩ ምንም ሳላውቅ ነው የተለያየ ነው። ትንሽ ድብቅና አስቸጋሪ ነው መሰለኝ። ዶክተር ጠልቀሽ ባታውቂው ነው እንጂ እሱማ ቱልቱላ ብጤ ነው። ሆዱ ባዶ ነው። ይኸው 5 ዓመት ሙሉ እያበላ እያጠጣ እያሳከመ ሲያኖረ ሲጦረኝ፣ ታዲያ በዚህ ጊዜ እንደዚህ አይነት መልካም ልጅ እግዚአብሔር ባርኮና መርቆ ካልሰጠ እግር ሲያቀጥሩ ቢዋል ከየት ይገኛል? የትም አይገኝም። ዶክተር በእናንተ መድኃኒት የምኖር ይመስላችኋል? አይደለም። ይህ ልጅ ባይኖር ኖሮ እኔ ገና ድሮ እናቱ ስትሞት አብሬ ሟች ነበር። አዝናለሁ። ይሄን ሁሉ አላውቅም ነበር። እኛ ብዙ ጊዜ በስራ ነበር የምንገናኘው። መኪናሽን ይሰራልሽ ነበር? አይ መኪና ይሰራል እንዴ? መካኒክ መሆኑን አልነገረሽም? እውነትም ድብቅ ሆኖብሻል። እነዛን ፎቶዎች ማየት ይችላል? እንዴታ! ተመልከቻቸው። እንደ ቤትሽ ቁጠሪው ልጄ። በጣም ያማምራሉ። የእኛ ታሪክ እነሱ ናቸው። እንደናንተ ዶክተር ባይሆንም አንድ ጠንካራ ሰራተኛ ለዚች ሀገር አበርክቻለሁ። አዎ ትክክል ነው። መጣ። አባባ
ንፋስ ላይ አትቀመጡ ብላለች እኮ ዶክተር አባባ። ለምን ነው ውስጣት ነው? ንፋስ ላይ አይቀመጡ ለጤንነታቸው በጣም ይጎዳል ብላለች። አሁን ግባና ወደ አባባ። መጀመሪያ አንተ ቁጭ በል። ምኑን ተቀመጥኩት? አንተ የምትቀመጥበትን ሳታውቅ። እሺ በለኝና ግባ። አሁን ንፋስ ላይ ትቀመጣለህ። በኋላ ጎኔን ቆረጠኝ፣ ሽንጤን ገላመጠኝ። አባባ እሺ በለኝ። ሃይ እንዴ! ሃይ ዳግም፣ እንዴት ነሽ ኢንጂነር? ዶክተር ስንቀጣጠር ቤት ማቀው ማለት ማስታወስ አልመሰለም ነበር አይደል? አይገርምም? አልመሰለኝም ነበር። ቀጥ ብላ መጣች። ኦኬ ንፋስ ላይ ነው። ንፋስ ትውሰድ። አባባ ጋቢ ደርቢለት ና። ወንድ ዶክተር ነሽ? እብድ! ዝም ብለሽ ሰው ግቢ መተሽ ትደባደባለሽ እንዴ? ቀጥሎ ደግሞ ድብድቡ አባት ፊት ይሆናል። በትክክል እብድ ሴት ነሽ። ለአባቴ ምንድን ነው የነገርሽው? ለጊዜው ምንም። በፍጥነት ንብረቴ በእጄ ካልገባ ግን ከአባቴ ጋር ብዙ የምንወያየው ነገር ይኖራል። ዳግም ስሜን አትጥሪ። ሂጂ ንገሪው። ማንም አያምንሽም። አባት ብዙ ነገር ነግሮኛል። ያለ እናት እንዳሳደጉ፣ ለቤቱ አንድ ልጅ እንደሆንክ፣ አንተን ካጡ በቀላሉ ሟች እንደሆኑ። እንኳን የነገርሽ ምን ይጠበስ? ሰማ እያየሁ ነው። ለዝሞ ነው ያዋጣ ነው። አባትም ያውቁት የሳተላይት ሜካኒክ መሆኑን ብቻ ነው። ነኝና ና እንዴ ፈለግሽው መኪናም ጭብትንትን አድርጌ እሰራልሻለሁ። አንተማ ሳተላይት ሙላጫ ሌባ ነው። የተከበረ ዶክተርነት ሲይዘሽ ከዚህ ብትወጪ ይሻልሻል። እዛው ፖሊስ ጣቢያ ሂጂ፣ ይዤልሽ እመጣለሁ። ለምን እዛ ሄዳለሁ? እዚሁ አባት አሉ አይደል እንዴ? አባቴ ለኔ ምን ማለት እንደሆነ አታውቂም። እቃው ከኛ ከወጣ ቆይቷል። ትላንትና ነው የሄደው። እርምሽን አውጪ። አንተ እንደምታስበው ነው የገንዘብ እጥረት የለብኝም። ላፕቶፑን ላስመልስ አልመጣሁም እኮ እና አንድ ጊዜ ብቻ እንዳገኘ ወርዳኝ። በውስጥ ያለው እንዳታወጥቼ ከፈለክ ላፕቶፕ የራሴ ይሆናል። ከፈለክ መያዣ ልሰጥ እችላለሁ። እንዳታብዢ፣ ሞክርልሻለሁ። ካልተሳካ ግን ከአባቴ ራስ ትወርጃለሽ። አይ ፈይ እንዴት ነው? ብቻዬን ነኝ ዛሬ። ብቻህን ቀን ነው? ለሌላ ጉዳይ ነው የመጣሁት። ምን አለ? የትላንትናዋ ዕቃ ሄደች እንዴ? ዝርዝሩን ታይዋል። ሁሉም ተሰፋ። ምን አልከኝ? ምን ፈለቀ? የፋዘር የሆነ የስራ ዶክመንት ኮፒ አድርግልኝ ብሎ የነበረ እና ላፕቶፕ ውስጥ ረሳሁት። በአጋጣሚ እኛ ጋር የመጣ ዕቃ እንኳን ሳይፈተሽ አይወጣም። ከድር ካልወሰደው ውስጥ ቼክ ላድርግ። እሺ ዶክተር ሾጥ ያደርግሻል። መኪና ውስጥ ጠብቂኝ፣ እኔ አናግሬው እመጣለሁ አይደለም ያልኩሽ? እርግጠኛ ነህ? አሁን ልጅቷ ፖሊስ አይደለችም። ዳግምን ጠንቅቄ አውቀዋለሁ። ፖሊስ እዚህ ድረስ አይመጣም። እንደዛ ከሆነ ታዲያ ወይ አስገድዶት ነው ወይ በጥቅም ተታሎ ነው የመጣው ማለት ነው። ይሄ ደደብ ማድረግ የሌለበትም ነው ያደረገው። እኔ ግን ምንም ደስ አላለኝም። የሚፈልገውን ሰጥተን በሌላ ዕቃ ብናካክሰው ነው የሚሻለው። ከድር ወጥቷል። ይዙት፣ ቶሎ ድረስበት። የት ነው? 4 ኪሎ አካባቢ ደርሻለሁ ብሎኛል። ደውለህ ሰውየውን ካስረከበውም ደውለህ እንትን በል። የክፍለ ሀገር ሰው ስለሆነ ቶሎ ድረስበት። ሄሎ ዳግም ነኝ። ከከድር ጋር ደውለንልኝ ነበር። ዩኒቨርሲቲው በር ላይ ነው ያለነው። አረ የሆነ ፋይል ማውጣት ብቻ እኮ ነው። አንድ ሰዓት? አሁን ምንም ላደርግላችሁ። ስብሰባ ውስጥ ነው ያለው።
አፍጥነን በእና ጨርሰን ካለ እሺ፣ እዛው እንጠብቃለን። ባንማርበትም እስቲ እናፍጥጥበት። ባላ ገባው። አንድ ጥያቄ ልጠይቅ። እድሜ ስንት ነው? ምን አልሽ? እድሜ ስንት ነው? አሽላሾሽ የምሬን ነው የጠየኩት። 63 እኔ የአባቴን ነው የምኖረው። እባክሽ የራሴን መቁጠር አልጀመርኩም። በእድሜ መስለሽ ነው እንዴ? እናንተ ሌብነት ነው የምትሉት። በነገራችን ላይ ሌባ አይባልም። ሌባ ማለት አንበሳ ቶፕ ስለሚሰርቅ ብቻ ይሄ ስራ ያደለው አገር ሁሉ ይሰርቃል። ታውቂያለሽ? በነገራችን ላይ አርጀንቲናን ሰርቀዋት ነው። እና ማራዶና አልሰማሽም? ከብራዚል አርጀንቲና የታወቀች የቮሊቦል ሀገር ነበረች። አሁን የኳስ ምናምን ያደርጓት። እሺ፣ እስከ ስንት ነው የተማርከው? በረካ ላይ ነው የተቀነበስኩት። ምን ማለት ነው በረካ? አቦልቶና በረካ ቡና ጠጥተሽ አታውቂም? እስከ 3 ማለት ነው። ያ 3 ነው። 16 ቦርቃቃ ዓመታት ነው ተወልኩት ያሳለፍኩት። እሺ፣ ከ1 እስከ 4 ደብል መትቻለሁ እና 9ኛ ክፍል ሃትሪክ ነው የሰራሁት። ታዋቂ ሆኜ ነበር ትምህርት ቤት ውስጥ። ጠቅላላ አንዳንድ ውስጥ ስራዎች በኔ እጅ ወደቁ። ባንዲራ ሰቃይ፣ አውራጅ፣ የትምህርት ቤት መጽሐፍ ደርዳሪ፣ ቾክ ደርዳሪ። ከዛ ደበረኝ። ይሰልችሻል አይ ብዬ ወጣሁ። እኔ ምን ሰበልትሽ? አራበሽ? አራበ የሆነ ነገር ብንበላስ? ገና እኮ 1 ሰዓት ያክል አለ ነው። እዚህ አለ። የት? እዚህ። ይሄ እኮ የተማሪዎች ነው። እኛ እኮ ሰራተኞች ነን። ለምንድን ነው የምናጠባቸው? ወጣ ብለን በላ ብናደርግ አይሻልም? ነይ። አራተኛ መስመር ላይ ያለች። እስከዛ ዝም ብለሽ በየአይነት አምጪ። እንዳይቆይ አደራሽ። ፈረጀን ታጠቡ። አትስኪ ዶክተር። እኔና ባክቴሪያ ተከባብረን ክትብስ እኔ ትብስ ተባብረን ነው የምንለው። በፈረቃ ነው የምንበላው። ዋው ዋው ልብላበት። አንድ ስልክሽን አጥፍልኝ። አልጠራም። ወልሽ የጮህ ነው። ከትናንትና ጀምሮ አልብላሽ ማለት ነው። ይቅርታ ብነታ መጨመሪያለሽ። በህግ አምላክ ድረሽልኝ እያለሽ እንደገና ፈንጅ ቦም እዚህ እኔ አስታርቃቸው እንጂ ከወዲሽ ጋር በምን ተጣላችሁ? ነውር አይደለም ይሄ ብዬ አንቺ ነው። እሺ እንደራበኝ በምን አወቅ? ከራዩ ጋር ጥብቅ ዝምድና ነው ያለን። እኛ ቤት ተጠግቶ ኖሯል። አግብቶ ወጥቶ ነው። ዶክተር አይደለሁም። የታመመ ሰው አላውቅም። የራበው ሰው ግን በደንብ አውቃለሁ። አልሽ እኮ አንተን ለማግኘት ስቸኩል ምሳ ሳልበላ ነው የወጣሁት። አበላለን ሳይሆን እንደራበኝ አወቅኩት። ጓደኞችም እንደዚህ ነው። እንብላ አይሉኝም። ዳግም ሂሳብ ክፍል አስጣል። አንድ ዳግ ልጠይቅሽ። አግብተሻል?
ልጆች አብሽር። ስንት? 13 መጨረሻው ነው ባይመጣ 63 አርጅቻለሁ ማለት ነው። አይ እኔ አርጅቻለሁ። የት ነው ማውቃት እላለሁ እኮ የት ነው የት የሚኒሊክ ልደት ጊዜ ከእትዬ ዘሪቱ ጎን ሻማ ይዘሽ የነበርሽው ትንሽዬ ልጅ አንቺ ነሽ። እንዲሁም አንቺ እቺ ትንሽ ልጅ እንደው ቀሚሴን እንዳታቃጥል ሲሉ መነን እኔ እኮ ነኝ። ተው አትልሽ ነሽ ምን ታውቂያለሽ? አስታውስ 63 ቅርብ ነው። አንድ ፍሬ ልጅ ነሽ። ኧረ እኔ አላገባሁም፣ ምንም አልወለድኩም። ምን ነው አንቺ የሚያክል ልጅ ስታዛዝኝ እኔ ባለማግባቴ ነው የማሳዝነው? አንተ እድሜህን ጎዳና ላይ ጨረስኩ፣ ምን ልትባል ነው? ስራዬ ነው ትዳሬ። አንድ እውነት ልንገርህ፣ በስራ ቆይታዬ ሰዎች ከመድኃኒት ይልቅ ባመኑበት ነገር ብቻ ሲኖሩ አይቻለሁ። አባቴ የምትሰራውን ስራ ያወቁለት እመኔ ሟች ናቸው። ስለዚህ ታሪክን መለወጥ ያዋጣል። አንቺ ካልነገርሽው ከማን ነው መስለው? ከዛሬ በኋላ ስለማንገናኝ በእኔ በኩል አትስጋ። ሰዓት ደርሷል። እንሂድ። ጋይስ ሳሎን ከፍላለሁ። ምንድን ነው? ወደ ናዝሬት እየቆሰቆሱት ነው። ምን ማለት ነው መቆስቆስ? ወደ ናዝሬት እየሄዱ ነው እንዴ? እኛ እዚህ እየጠበቅ ነው። አይገርም? አሁን ደብረ ዘይት ደርሻለሁ። ስልክን ስሞክር እምቢ አለኝ። 1 ሰዓት ይሆነኛል ምናምን አለ። እየተጫወትክብኝ ነው። እየዋሻኝ ነው አይደል? ለምን ዋሻለሁ? ልሰጥሽ ነው የመጣሁት። እሺ ና እንሂድ። የት? መኪናዬ ጋር። እሺ ከዛስ? ደውልለትና ያለበት ድረስ እንሄዳለን። ናዝሬት ድረስ? እንዴ አሁን እየቀለድሽ ነው አይደል? ያምሻል እንዴ? አብሬሽ እኮ የኑር ሰዓት ተቀምጥኩኛል ያለምንም ክፍያ። ንብረቴ በእጄ ካልገባ አንላቀቅም። አንተ ሰውዬ አልሄድም። እሺ ምን ታደርጊ? እስቲ አልሄድም። እሺ እኔ እሄዳለሁ። ዳይ መንገዱን ጨርቅ ያድርግልሽ። ባባይ። መልካም። መጀመሪያ ከአባቴ ቤት እጀምራለሁ። ደውለታለሁ እንዳይረሳሽ። ምን አይነት ደረቅ ነች? በቃ አረጋጊ። ከተረጋጊ። አባባን አትዩ ከዚህ በኋላ አብረን እንሄዳለን። አይ እዚህ ቁጭ ብለህ ጠብቀኝ። እዚህ ይዤው መጥቻለሁ። ቆይ ነገሩ እንዳታበላሹ ሲስ። ቆይ ላናግረው። ሲስ አንተ ነህ ሌባው? አዎ። ሌላ የሚሰረቅ ነገር አላችሁ? ቤሲ ሚቱ እንዳይወጣ ይዤው አንጨቃጨቀኝ ከሌባ ጋር። ለፖሊስ አልደውልም? ሌባ ብለሽ ታሰድብኛለሽ? ህዝብ ፊት ሌባ ብለሽ እሷ ትያለሽ። ሌባ ዘረ ሌባ ብለሽ ይሰርበኛል። ልርዳሽ ባልኩኝ ደግሞ ለፖሊስ እየደወለ ነው። ሂድ። ጉዳይ ለምቶ ላይ መጡ። ግን ምንድን ነው የተባባልነው? ልርዳሽ እርዳኝ ብለሻል። ሂድ፣ ቤት ጠብቀኝ ነው። እሄዳለሁ። እኔ እኮ ችግር የለብኝም እሄዳለሁ እኮ። ሂድ። እሄዳለሁ። ትዝብት ላይ እንደወደድሽ ቁጠሪ። በጣም ታዝቤሻል። ምን ማለት ነው? አሁን ቤት ስሄድ የት ሄደ? ዞር
ሄዱ እንዳትጠጋኝ ሲሳይ የመኪናው ቁልፍ ብቻ ስጠኝ። ቆይ ድምጪኝ እኮ አንቺ እንኳን አጠፋሽ። የት ነው ያለው? ንብረት እንዲመለስልህ ነው አይደል የምትፈልገው? አመጣልሃለሁ። ያቺ ዶክተሯ ልጅ አብራለች? አዎ ምን ነው? አይ እንደው ነው ብቻ እንዳታስከፋት። ጥሩ ልጅ ትመስላለች። አሃ ባባ አያሳስብም እኮ ምን ያሳስባል? ያሳስበኛል እንጂ እንደ ትልቅ ልጅ መሆን አለብህ እኮ። እሺ አባባ ለራስህ ማስብ እንጂ ልጄ። እሺ አባባ ካደርኩ እንዳታስብ፣ ካመሸው ደግሞ እደውልልሃለሁ። ወይ አስነጭኝ ወይ ፊትሽን ፈታ አድርጊ። ራስሽን እንደ መርማሪ ሽብር ትቆጥራለሽ እንዴ? እኔ ምነው ያ የቅድሙ ሰውዬ ምንሽ ነው? ባልሽ ነው? ወንድምሽ? ታናሽ ታላቅ? እኮ ጠጋ ብዬ አላየሁትም። እህትሽ አትሆንም መቼም። ኦ ፋዘር ነው እንዴ? ለማንኛውም አድናቂ ነኝ በይልኝ። እንዲህ አይነት ጥፊ ነው አይቼ አላውቅም። ደመቅ ቲቲ ለአንድ ሰው ይሄ ሁሉ ጥፊ? እርግጠኛ ነኝ ከዛ በፊት ስራው አጨብጫቢ መሆን አለበት። ምን ነው? ምን ሆነ? ወይ ለት ሽፍታ ነው። እሺ እኔ ሜካኒክ ይሄን ጎማ ምን ልናደርገው እንደምንችል ነግረኝ ትችላለህ? በሚገባ ምን ማንፋት ምን ወይም ማስነፋት ነው። በምን ያው ጎሚስታ እዛ አካባቢ የሚታየው ጎሚስታ አለ። ይሄ ጎሚስታ ነው። እዛ ጋር ደግሞ ጫት ቤት ነው። ያ ብርቱካን ቤቱን ጁስ ቤቱን አነሱ። ጠቅላላ የተወሰናቸው እባክሽ ለእኛ ሰው ነው እንዴ? ተነሳተ ተነስ አብርከተኛ በቃ
እንደምን አመሸህ? ይገርምሃል አሁን ገና ገባን። አንድ ውለታ እንዴት እንደምከፍል አላውቅም። ምን አልከኝ? ወዴት እየሄድክ? መልስ ነገር አጋጥመኝ ነው። መልስ? በቃ እንዴ ላድርግ መሰለህ? ታራላችሁ? አይ እኛ አሁን አናድርም ሰው ስለማናድር ነገር አሳተኝ። እንዴ ነገ እስከ 4 ሰዓት አንቆይም። ምንም ማድረግ አይደለም። ዘጋው። እና ነገ 4 ሰዓት እንደምናገኘው በምን እርግጠኛ እንሆናለን? እንግዲህ መልስ ላይ እንደቀረበው ጠጅ ነው የሚታወቀው። አርጎ ካደረ ደውሎ 10 ሰዓት ሊል ይችላል። እና ታዲያ ምን ይሻላል? እዚህ ያለ እርጎ የሆነ ድራፍት አለ አይደል? እና ታዲያ ሰው እያመሸ ሲቀመቅም እኛ ሌሊቱን ሙሉ ስንቃጠል ማደር አለብን እንዴ? ስዊት ሩም ብቻ ነው ያለን። እሺ 765 ብር። ለአንድ ቀን አዳር ይሄ ሁሉ ገንዘብ በጣም ውድ። አባቴ ጡረታ ከመውጣቱ በፊት ይከፈለው ከነበረው ደሞዝ በ3 እጥፍ ይበልጣል። እጥፍ። እችን አሪፍ ከተማ ዞር ዞር ብለሽ ለማየት አልጓጓሽ? እኔ በጣም ነው የጓጓሁት። በጣም ነው የጓጓሁት። የናዝሬት ሴቶች ወገባቸውን እንደ ፈረስ ጭራ ይውረገረጋል የሚባል ነገር ሰምቻለሁ። ድራፍት እንደ አባይ ፏፏቴ ነው የሚፈለፈለው የሚባል ነገር ሰምቻለሁ። እንግዲህ ካልገደቡት ነው። ከገደቡት እንመኛለን፣ ካልገደቡት ደግሞ ስማ ወይ ስለ አባትህ ሆነ ለምን እዚህ እንደመጣ ላስታውስ አልፈልግም። ነገ ጠዋትን ከዚህ ትምሳቴ ላገኝ እፈልጋለሁ። እንዲህ አይነት ጓደኝነትማ የለም። እንዲህ አይነት ጓደኝነትማ የለም። እንዲህ አይነት ጓደኝነት አብረን እንደዚህ ላይ ደህና አሁን ድራፍት እንጠጣ ማለት ያስከፋል? ያስከፋል? ድራፍት እንጠጣ ያስከፋል? ሙጫ ያስከፋል? ድራፍት ሲንግል ጠጅ ከፈለግሽ ከተማ ነኝ ማለት ያስከፋል? አያስከፋም። ገና ተረተው እንደዚህ አይባል። እሺ አሁን ገና 2 ሰዓት ከምናምን ነው። በ2 ሰዓት ዶሮ እንኳን ሳይገባ ደህና ደሪ ተጠጥቄ ምናምን ይባላል። ሳንቲም የለኝም አባት ነው። ዋው! ቤቶች ቤተሰብ
ፋና ዳግም ነኝ። ማሰርተኛ ነው። መድኃኒቱን ሰጠሽው? ምግብ በላ? ዳኜ ሰፈር የሆነ ትንሽ ሀዘን ምናምን ተፈጥሮ ነው። እዛ ነው ማድረግ። አባባ ከነቃ ሀዘን ቤት ነው ምናምን በጠዋት ነው መጣው። እሺ 7 ኤዶም ክርስቶስ ይልሽ ዘጋባቸው። ሄሎ ሲስ። ሄሎ ኤዶም፣ የት ሆነሽ ነው ስልክ ማታነሺው? ናዝሬት ነው የማያ የሚባል ሆቴል። ሆቴል ማደር ለምን አስፈልገ? ፖሊስ ይባበት እምቢ። ቆይ ምንድነው ነገሩ? ሄዱ። ቆይ ለምን አትረጋጋም? እቃውን ሳልተቀበልኩ ማውጣት አልቻልኩም። ምንድነው መረጋጋው? ሄዶ ለሰዎቹ ምን መልስ ልበልስላቸው? ምን ትመልስላቸው? እሺ ንገሪኝ። በፍጹም አላውቀው ሰው ነው እንክብኝ ሲስ። እናንተ ንብረት አስመልስ እንጂ ዙረት አምሮኝ አይደለም እኮ የመጣሁት። በቃ ታገስና ጠብቀኝ፣ ንብረት በእጅህ ይገባል። ተረዳኝ? ሄሎ ምን ልመልስላቸው? ማነው ደግሞ? ሞጃ ከቡና ወጣችሁ። ኦፓ ኤዱ ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። በኔ ላይ ስትዘጋለች። ምን ተበደልኩ ነው? አሃ ለካ እዚህ ሀገርም ትፊ ችግር መፍጠር ጀምሯል ማለት ነው። ስለዚህ ጥፋቱ አይደለም ትፊ ካልቹ ያስፈልጋታል። ጓደኛዬ ነች። ጥለሽኝ እንደማትተኝ እርግጠኛ ነበር። ይቅርታ ለብቻዬ ነው የምፈልገው። እኔ ግን ብቻዬን አልፈልግም። አይመለከተኝም። ይልቅ ወደ ነበርክበት ተመለስ። ቃልሽን አላከበርሽም። ጓደኞች እንሆናለን ተባብለን ነበር። አትመን። እኔ ከሌባ ጋር ጓደኛ መሆን አልችልም። ወደ ሴቶች ተመለስ። እባክህ እስኪ ስጠኝ።
ከ3 ዓመት በፊት ናዝሬት መጥቼ ነበር ለመዝናናት። ግራጁዌሽን 1 ዊክ ሲቀረው ነው መሰለኝ። ያኔ ነው ስካች ያለ ምርጥ መጠጥ መሆኑን ያወቅኩት። ይህ እንግዲህ ጠጅን አያካትትም። ጠጅ ራሱ ፓስቸራይዝድ ሆኖ እስኪመጣ ማለት ነው። ያኔ ስካች ራሷ መግቢያ የምታጣ ነው ይመስለኝ። በቃ ምን ኩርፊያው አለቀ። ለነገሩ ታስታውቃለህ፣ ቂም መያዝ አትችሉም። ለምን አልችልም? ዶሮን ሲያታድሏት በምን ጣሏት የሚባል አሳዛኝ ታሪክ አውቃለሁ። በምን ጣሏት? በስናይፐር። እኔ የምለው በመጠጥም ተመርቀሻል? ካምፓስ እኮ የመማሪያ ቦታ ብቻ አይደለም። እሱማ እናውቃለን። ቴንሽን እያላችሁ እንደምትቅሙ፣ ቴንሽን እያላችሁ እንደምታጨሱ፣ ቴንሽን እያላችሁ እንደምታረጉ፣ ቴንሽን እያላችሁ ሀገር እንደምትበጥሉ እናውቃለን እኮ። እስቲ ንገረኝ፣ እንዴት ነው የሰረቃችሁ? ገና እንዳየሁሽ ለጓደኞቼ ላፕቶፕ የያዘችው መልአክ ሳትሆን አትቀርም ብዬ ነገርኳቸው። ሚሽን ኤንጀልስ የሚል መጠሪያ ተሰጠ። ልክ ሚሽኑ እንዳለቀ አይ ሴት መልአክ ስለሆነች አዝናልን ሊሆን ይችላል አልን። ቺርስ እያልን ማለት እሺ። አንዳንዶቹ አይ ክንፏን ያከራየሽ መልአክ ልትሆን ትችላለች፣ አንዳንዷ ሲቪል መልአክ ልትሆን ትችላለች፣ አንዳንዶቹ ደግሞ አይ ጡረታ የወጣሽ መልአክ ልትሆን ትችላለች አሉ። አሁን ኤንጀልሷ መጣሽ ብዬ አብሬ ከጅ ስል ዴቭሎን አጠብቀኝ። ዴቭል አይ በቃ ድሮ ሴጣን ቆንጆ ነው ይባል ስለነበረ አይ በቃ እንግዲህ የድሮ ሴጣን ትሆናለች አልኩኝ። ስም እየተውኩት አንተ ስነ ስርዓት ለማይቶኝ የሚለው ሜርጅ በኔ ላይ ስልክ ትዘጋለች። ይውሻለች ውሽ ቆሻሻ እሷም ብዬ እዚህ ሀገር በመጣ እኔ ላይ ስልክ ትዘጋለች። እቺ እውነትም ካልቹ ያስፈልጋታል። ካልቹ አሁን ስከባጥሪ ኖራል ዛሬ ስላምኩ ድሮስ አበሻ መዝናናት ለኔ ሩቅ ነው። ያው ከሱ ጋር አደርገዋለሁ ብዬ ስራ ላይ ተደፍቼ ነው የኖርኩት። ወንድም አቀሱ ብቻ ነው። ከፈረንሳይ ለስራ መጥቶ ተዋወቀ። በቃ አስተማረኝ፣ እናቴ የምትክ ሆነልኝ። ስለዚህ ሌላ ወንድ ጋር በፍጹም መሄድ አልችልም። እኔ እንሂድ አልኩ። እኔ እንሂድ አልኩ። አንቺ ነሽ ይዘሽኝ የመጣሽው። እኔ እንሂድ ብያለሁ። እድል ታሾፋለህ። እኔ አላሾፍኩም እንዴ። ግን የፈለግሽበት ቦታ እንሂድ ካልሽኝ ለመሄድ ዝግጁ ነኝ። ይዘኝ ጥፋ። የት እስኪ እንጥፋ ንገሪኝ እስቲ። ጥሙጋ ወይስ ጅንካ? ሞጣ ወይስ ሰቆጣ? መጡ ወይስ ነቀምት? ሻሸመኔ ወይስ ነገሌ? የት ይሻልሻል? እንደንስ ህዝቡ ሁሉ እየደነሰ ነው። እንደንስ ሄሎ ሂሩት፣ አሁኑኑ የመኪና ክራይ እፈልጋለሁ። ምን ከምሽቱ 4 ሰዓት የመኪና ክራይ የለም እንደ እዚህ ሀገር? እባክሽ ደጋግመሽ ሞክሪልኝ። ለጠዋት 12 ሰዓት ይዘጋጅ። ሂሩት፣ ናዝሬት ደውለሽ ማያ ሆቴል እህቷ ነኝ በይና ከማን ጋር እንዳደረሽ አጣሪልኝ። ሂሩት፣ የክፍሉ ቁጥሩ ነው። አዎ ተናደሪ። ተከታተለው መሰለኝ። አንድ ሚስጥር ልንገር፣ ነገ ልደቴ ነው። ሃፒ በርዝዴይ 63ን ደፈንሻት።
ታዲያ ብሽቅ በልደቴ ቀን ሰርፕራይዝ ላደርገኝ ሲገባው ይሰድበኛል። ጥልት ነው ያደረኩት። እንደምስ ማለት እንኳን ያስቸግራል። እንረብሽ ውሸቴን አይደለም እስቲ ልጠይቅሽ አንቺ ስደንሺ ወደ እኔ ነው ልብሽ ሰረቅ አድርጎ ማየት እህት ያወጣም ጠጋቤ ያናግኝ ዋሻ አይቆጣም ውቤ በረሃ ላይ ስሜን ሳትጠይቂ አንቺ ምን ታድርጊ ዝም ብለሽ ሳቅሳቂ ዋሰሚ ነው እንጂ የኔም ማንነት ወጣሽ ነበረ ሽበት እንቁላሊት ሳርሳሩን ቀባርም እንዲያልተከፈለ ነው። እንደዚህ ጢጥ ምት ያልመሰለኝ ነበር። እስኮች ስታዥ ኃይለኛ መጣጭ ነበር የመሰልሽ። በሽታ ጧ ታያለሽ። ዝም ብላለሽ። ዝም ማለት አትችልም? እችላለሁ። በጣም አመሰግናለሁ። አንዳንዴ ጅል አንዳንዴ ጀንትል ትሆናለህ። ይሄ ሁሉ እኔን ለማስደሰት እንደሆነ አውቃለሁ። እንደፈለኩት እኔ ደስ ብሎኛል። እሺ አይዞህ አባታ ነግራቸው ምሽ ሚስት ነው። እሺ ሌባ መሆን የለብንም። የሌባ ጭንቅላት የለም። ዛሬ ተው ብለህ ትተዋለህ አይደል? ትተዋለህ ተው ብለህ አይደል? አውቃለሁ። ቆንጆዬ እንደውም ታውቃለህ? ቆንጆዬ ሌባ የባባቱ ኖሮ ባለጊዜ ያገባን ነበር። ደህና
ሚሲስ ይቅርታ የኔ እመቤት። አቤት። ትእዛዝ ነበሩት። የምን ትእዛዝ? በልዩ እንግዳ መቀበያ ክፍላችን ውስጥ እንግዳ እየጠበቁት ይዘኖት እንድንሄድ ታዘዘ። እሺ እኔ ራሴ እመጣለሁ። እኔ ራሴ እመጣለሁ አልኳችሁ እኮ። አይ ግድ የለም እናሳዩት። birthday. መኪናው ደርሷል። ወይዘሪት ኤዶም ማያ ሆቴል ከአንድ ሰው ጋር ሁለት ሩም በስሟ ተይዟል። ጥሩ። የቢሮ ስልኮችን ወደ ሞባይሌ ላክልኝ። ቆይ ይሄ ሁሉ አልገባኝም። ፊልም ላይ ቸን ፊልም ላይ አክተሩ ለሚስቱ ከእንቅልፏ ስትነሳ ግድንግድ ኬክ ይሄ እንደውም ትንሽ ግድንግድ ኬክ ነው የሚስጋት። አዎ እስኪ እናየው። እሱ እንኳን ከፊልም ላይ በእውነት አለ ጓደኛዬ ሲያረጋ ይችላል። ወይ አንተ የሚቀር ነገር የለም አይደል? የሰው ማሳብ ትሰርቃለህ። እስቲ አልተሰረቁ ከሆኑ ስጦታችን ናቸው። ፓትሮስ እጅን ተነክሷል። ምንድን ነው ይሄ? ምንድን ነው? ጡት መያዣ ለሴት የሚሰጠው ስጦታ ይኖራሉ እንዴ? ወይ ታጣ አሲስ ደና ከለር አለ። ሳይዙ ከሆነ ከለር ችግር የለም። ማታ ካርክሽ ከለር ጋር አለ። አንተ ማታ ራሴን ገብቼ ተኛት ወይስ አንተ ትብብር ተያርሽ ነው አደረሱሽ? እና አያ አሁንስ ያየው ታረም አሁን እውነት እንድነግረኝ እፈልጋለሁ። ማታ ካስገባኝ በኋላ ምንድን ነው ያደረገው? አላስታውስም። ነክተኸኝ ነበር? ታዲያ ሳልነካሽ እንዴት አስተኛሻለሁ? የምን ይገባል? አታድርቀኝ። አስተኛኸኝ ሄድክ አይደል? ሌላ ምን እንዳደርግ ፈልገሽ ነበር? ቫዮሊን ልትጫወትልሽ እና የከለር እንዴት ተመሳሰለ? ዋው ይመሳሰላል እንዴ? አትቀልድ። እና ቀሚስ ሲገለጥ ላላይልሽ ነው እንዴ? አንቀርሽስ ነው አለ የለም ወልቋል አልወለቅም የሚለውን ቸክ ታደርጊያለሽ። ማድረግ አለብሽ። እንደውም ዶክተር ነሻል የሆነ ነገር ውስጥሽ ለምን አትመረምሪም?
ተንኮል ራሱ አያውቅም እንደሚባለው ነው። እሺ ወይ ለኔ ምንሽ ደመናሽን ትቼ እኔ ቼካችሁ ይሄን ነፃነሽ ምናምን አታፍጭብኝ። እኔ ዲዛይኑንም አላየሁትም እንዴ ተመጥናሽ። እሺ ጥሩ ነገር የምታስብ ቢሆን ኖሮማ ለውጥኖ ሸሚዝ ትገዛልኝ ነበር። ተነሽ አሁን ተነሽ ነው በራሴ ተነሽ 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 ሰፋ ስለምትል አስተምሪያት። እሺ በጣም አሪፍ ነው። ምን ወደን ነው በጣም ገዝተህ ማለት ነው። ዋው በጣም አሪፍ ነው። ስንት ነው? 800 በጣም አሪፍ ነው። 800 ብር 600 ጎንጎ ይባት በጣም አሪፍ ነው። ይሄ ወድጄዋለሁ። በጣም አሪፍ በጣም አልወደድሽው? ነጋግራ ነበር እንደ መጣ ነው ብለህ የሚመጣ ነው ወደዚህ ወርሴን እኮ አልያዝኩም፣ ብር አልያዝኩም። ሰው ባለው ነው ያለውን የሰጠን ፉቅ አይባል። እሺ አበደለ አገኘሁሽ። Oh, wow. Happy birthday. ደህና ዋልሽ እናቴ። በዚህ አይነትማ ከማታ ጀምሮ ስታወጣ የነበረው ብር የተሰረቀ ነው ማለት ነው። አይ ሁሉም አይደለም፣ ግማሹን ጧት ጣብዬ ሽቃቀልኩት ነው፣ ግማሹን ካንቺ ነው የተበደርኩት። እኔ ለሰረቀኝ ሳበድር ይሄን አህል እንኳን ደግ አይደለም። ቦርሳሽ እንዳንቺ ክፉ አይደለም። ማታ ወክ ስናደርግ ተገናኘና ትንሽ ብር አበድሬ ስለው ገጭ። ምን አልክ? ገጭ ማለት አበደረኝ። ላንቺ ሁለት እኮ ነው የተበደርኩት ስልሽ እንደመለስ ነግሬዋለሁ። እና ይሄን ሁሉ ነገር ያልኩ በእኔ ብር ነው? ሰርፕራይዝ አድርጌም በራሴ ብር ነው?
ታዲያ እኔ ከየት አመጣዋለሁ? ኬኩ አለ፣ ቤት አለ፣ ለሰራተኞቹ ደግሞ አለፈረቃቸው የገቡት ለነሱ አበል መክፈል አለ። የማታው ምናምን ነገር ሲደማመርማ ጭንቅላት በቃ አንተ ግን ጭንቅላት በትክክል ማሰብ ይችላል? አዎ እንዴ ትላንትና ጀንትል ጭንቅላት ነው ያለ ስትኛ ነበር። አይመስለኝም። ምናልባት ጅል ጭንቅላት ነው ያለ ልል ፈልግ ይሆናል። አይ ጀንትል ነው ያልሽው። ቆይ አንተ በራሴ ብር ትጫወትብኛለህ? በራሴ ብር ነው ቀሚስ ገዢ ሆንክልኝ? ፓንት ጡት ነው ያለው? እኔ ያን ያክል የሚያስከፋሽ አልመሰለኝም። የተረፈውን መልስልሻለሁ። አይ አለኝ እኮ የተረፈው። አንተ መቼም አትለወጥ ሰው ነህ። ግን በደሙዝ ገብቷል። ካሁን በኋላ አጠገቤ እንዳደርስ እዛ ሆቴል እንገናኝ። ሰውየውን እናገኘዋለን፣ እንለያያለን። አላውቅህም፣ አታውቀኝም። ለዚህማ እንዳትከተለኝ። ጨዋታውን አበላሽው። ጓደኝነት ገደል ገባ ማለት ነው። ትሽ አገኘሁሽ። ዛሬ ምንድን ነው ቀኑ? ኦክቶበር 25 ኦ ሞንዲያ ልደቷ ነው። ምን አይነት ብሽቅ ነኝ! ማነው የሁሉ ያሸክማት? ብለሽ ጥለሽኝ አትሄጂ። እንደዚህ ጥለሽኝማ ለምን ከፊቴ ዞር አትልም? አዲስ አበባ እንደደረስን እንመልስልሻለሁ። እንደደረስን እንመልስልሻለሁ። ይቅርታ አድርጊ። እኔ ከወንበዴ ጋር አልደራደርም። ማንም ብሎ የማያውቀው ጥሩ ሰው ነሽ። ባለኝ ችሎታ ጥሩ ነገር ላሳይሽ ስሞክር ጥለሽኝ ትሄጃለሽ። እንደዚህማ ብለሽ ጥለሽኝ አትሄጂ። ዝጋ። እንደዚህ ጥለሽኝ ትሄጃለሽ። እጄን ልቀቀው! እጄን ልቀቀው! ልቀቀው! ምን ባጃጅ እንጠልቅ ወይ ማይታ ለስንት አይን ያለኝ ጥጡን አልቀቀልሽም። በሽታ ላይ እንዳትይኝ። እስኪ ተው። እጅ ማረፍ አይችልም እንዴ? መድኃኒቱን ኤክስፓየር ዴቱን ይልኝ እስቲ። አላስተረፉኝም እኮ እባክሽ። ብቻውን አይደለም አይደል? እኔ የጦርነት ቀጠና መሆኑን መች አውቄ። የግሩፕ ጸብ ውስጥ ዘው ብለን ገባን። መንገድ ላይ እንደዚህ ከሆነ ሚስቱን ብነጥቀውማ የሰውዬ ፍሬ ላይ ነው የሚቆመው እኮ። ምንድን ነው? ጉልኮሷን የለያዛት ብዬ ነው። ዋው ደወለ። ልንለያይ ነው። ሄሎ ሄሎ፣ የት እንምጣ? አሁን አደባባዩ ጋር ያለ ነው። ወደ ውስጥ ያስገባል። ራሱ ነው። ባንኩ ራሱ ነው። ላፕቶፑ ግን አይደለም። ከዚህ በላይ ልተባበራችሁ አልችልም።
አንድ የመጨረሻ እድል ሞክራለሁ። እዚሁ ጠብቂ። የት ነው ያለኸው? መፈለግ አንዲት እዋሻለሁ ብትለኝ ሆድህን ነው የምተረትረው። ምን አጠፋው እንዴ? ላፕቶፑ የት ነው ያለው? ምንም አውቀው ነገር። ላፕቶፑ የት ነው ያለው? ፈይን ጠይቀው። ፈይን ጠይቀው። ደውልለት። ምንም አውቀው። ደውል። ሀሎ ፈይ። በስልክ ከወንድም ሌላ ናዝሬትስ ማን ሊያናግር ይችላል? ዳግም ተሳካልን? ፈይ ምን አይነት ጨዋታ ነው ከኔ ጋር መጫወት የፈለከው? ጉን እየታስካለው አንተ መሰለኝ። ሴትዮዋ መደራደር የማልችለውን ነገር ይዛብኛለች። በዚህ ነገር እንደማልቀ አውቃለሁ። በጣም ገንዘብ እንደምትወድ ስግብግብ እንደሆናችሁም በደንብ አውቃለሁ። አሁን ላፕቶፑን ትሰጠኛለህ ወይስ ያዝኩትን ቢላ ወንድምህ ሆድ ላይ ልቀርቅረው? ምን? ሀሎ ወንድምሽ። አዎ ስጠው፣ በእናትህ ስጠው። እሺ ብሩን ይዘናና እሰጥሃለሁ። ብሩን በፍጹም ጥሩ። አገኘሁት። እየቀለድክ ነው? በእውነት የምር ደግሞ እንደማገኘው ነግሬሽ ነው። እዚህ ሀገር ነው የተገኘው? አዲስ አበባ። አሁን በር ወደ አዲስ አበባ ሄድ ይችላል። እኔ ግን አልሄድም። ዳግ ለምን? እጮኛ እዚህ ሀገር ነው ያለው። ለምን መጣ? ይቅርታ ማለቴ እንዴት መጣልሽ ፈልጌ ነው። ካሁን በኋላ እቃው አያስፈልግም ማለት አታጓጉኝ። ትናንት ደጋግሞ ሲደውል የነበረው ይህን ሊነግረኝ ነበር። የምርሽን ነው የምታወሪው? አዎ ዳግም። ልፋታችን ሁሉ ውሃ በላው አይደል? አይ ልደትሽን ለማክበር እንደመጣው ቆጥረዋለሁ። ሁሉ ነገር አበቃ ማለት ነው። ከቦርሳሽ ውስጥ የወሰድኩት 5000 ብር
አዲስ አበባ እንደደረስን መልስልሻለሁ። ለልደት እመጣለሁ። ኬክ ግዛበትና ጠብቀኝ። አንድ ላይ እንቆርሰዋለን። ለታበዛሽብኝ። አበበሽ ጎበና ጋር ዝምድና አላችሁ እንዴ? ባልሽ ለምን እንደሚወድሽ የገባኝ አሁን ነው። በቃ እኔ ልቀጥሳ ልሸኝ በጣም ጥሩ ሰው ነው። መተህ ብጠይቀኝ ደስ ይለኛል። እኔም እጠይቅሃለሁ። ከአሁን በኋላ ጓደኛሞች ነን አይደል? ሌባና ዶክተር ጓደኛ ሊሆን አይችልም ብለሽኛል። እኔም አውቃለሁ ሌባ እንዳልሆንክ ነው። መስረቅ በቀላሉ ማቆም ትችላለህ። አልችልም። ሳልበላ መኖር አልችልም። ትችላለህ። ሁሉንም ነገር ማድረግ ትችላለህ። እውነቱን ልንገርሽ፣ እናንተ ዶክተሮች ቢሮአችሁ ቁጭ ብላችሁ አባትህ እንዲድን ከፈለክ 17538 ብር ከ25 ሳንቲም ይሄን መድኃኒት ፈልግና ግዛ። 2000 ብር ነው። ከየት ይገኛል? አባቴ ሲታመም ነው መስረቅ የጀመርኩት። የዛን ቀን ምሽት ወጥቼ ያን ገብጋባ ሽማግሌ ሀንግ ባላረገው ኖሮ አባቴ አሁን ከኔ ጋር ሲያወራ አታገኘውም ነበር። ደግሞ እኔም አንቺም ትምህርት ቤት ገብተን ተምረናል። አንቺ ዶክተር ሆንሽ፣ እኔ ግን ደደብነት ተብዬ ተዋረድኩ። እኔ ሙሉ ፔሪዮድ አልማርም ነበር፣ ምክንያቱም ወተት አደርስ ነበረ አባቴን ለመደገፍ። ሁለታችንን እንበላለን። ሁለታችንም ከበላን ገንዘብ ያስፈልጋል። ገንዘብ አንቺ ዶክተርነትሽን መተው እንደማትችይ እኔም 5 ዓመት በላይ የሰራሁትን ስራ ማቆም አልችልም። ዶክተርነት እኮ ሰው ማዳን ነው። ሌብነት ግን ሰው ማጥፋት ነው። ዳግም የወሰድኩትን ንብረት ሁሉ መልስልሻለሁ። ከዛ በኋላ አጠገቤ ድርሽ አትይም። ዳግም ልቤን ይዞት ሄዷል ከመንገድ አልከስም በዳኛ ጠበቃ የሚለኝ ከፍቅራት በቀር የለኝ የሚዳኝ እማኝ ከሌለበት ጽር ካለ ሰፈር ልቤ ኮበለለ ከእሱ ጋር በመብረር እማኝ ከሌለበት ጽር ካለ ሰፈር ልቤ ኮበለለ ከእሱ ጋር በመብረር ቄጠማዬ ሰመመኔ በናዝሬት አድርገህ ግባ ሻሸመኔ ጽጌረዳ የኔ አበባ በናዝሬት አድርገህ ግባ አዲስ አበባ ሄዶ ለሁሉም ነገር ይቅርታ እንድታደርገኝ እፈልጋለሁ። ሄዶ አውቃለሁ። ሄዶ አውቃለሁ። ታስቀይመኝ አትፈልጊም። ሳለት መጠጥ ቀማምሼ ስለነበረ ነው ራሴ መቆጣጠር ያቃተኝ። ስነቃ ግን በጣም ነው በራሴ ያፈርኩት። ሲሲን አልተቀየምኩም። መጀመሪያውኑ ጥፋት የኔ ነበር። አይደለም ሄዶ አይደለም። እኔ በጣም አብዝቼዋለሁ። ሁለተኛ የለም እንዴ
እዱ ለሶስት ቀን የሆነ ቦታ እንጥፋ። እኔ ጋር መዝናናት ደስ አይልሽም? ደስ ይለኛል እንጂ ግን ከዛ ሀገር የትም ባንሄድ ደስ ይለኝ ነበር። ይሆና እዱ የሰውናት የሰውናት ይላሉ እንደ ልብ አይገኝ ሰው ቤት ያለቃ ዋው ሰርቃለሁ ብዬ ልሰረቅ ሶስት ቀን እኮ ዝም ብለን ያባክን ነው ማለት ነው። ለምንድን ነው ደስተኛ መሆን ያልፈለግሽው? እኔ እኮ ሳቅሽ እንደዚህ አልነበርሽም። እየተዝናናን እኮ አይደለም፣ በስልክ ሆነ እንጂ ቢሮ እኮ ነው ያለው። ሲስ ተመልሼ ከመሄዴ በፊት ታግበኝ ፈቃደኛ አይደለሽም? እንዴት እንደዚህ አይነት ጥያቄ ትጠይቀኛለህ? ሲስ ከፈለክ አሁኑኑ ቄሶቹን ይዛቸው ነው። ብራቮ ሄዱ። በቃ የዛሬ ሳምንት እናደርገዋለና ጫኩላችንም ባህር ዳር የዛሬ ሳምንት። ያኔ ስራ የለ ስልክ የለ። እሺ በቃ እንጂ እኔ እኮ ሀሳቡ አልገባኝም። ብለሽ ትክስ ሀሳብ አሁን ወደ አዲስ አበባ ለእርሶና ለዶክተር አንድ ሰው መልዕክት ልከዋል። አሳይና። ኦኬ ኦ ላላ ላፕቶፕ አሪ ኦ ላላ ራሱ ነው። ይህ ደግሞ ለእርሱ የሚሰጥ
በእጅ ጽሁፌ መሳቅ አይቻልም። እሺ ያው እንደምታውቂው በእኛ ስራ ጽሁፍሽ ከሚያምር እጅሽ ቢያምር ነው የሚሻለው። ያን ጊዜ ከአንቺ ተለይቼ አባቴን ሳገኘው ደጋግመሽ ትዝ እያልሽ አስቸገርሽ። ደግሞ ደጋግሞ ስላንቺ ጠየቀኝ። እኔ ከአንቺ ሰው ሰርቄ አላውቅም፣ ግን አንቺን ሰርቄ ላመጣሽ አሰብኩኝ። ከአንቺ ከተለየ በኋላ ለመጀመሪያ ጊዜ ሌብነት የተሰማኝ አፈርኩ። ሌሊት አልተኛውም። ሊነጋ ሲል ስርቆት ለማቆም ወሰንኩ። ጠዋት ወጣሁና እናንተ መስሪያ ቤት አጠገብ ያለው ጋራዥ ሄድኩና መካኒክ መሆን እፈልጋለሁ አልኳቸው። ስቀው ሲጨርሱ ቀጠሩኝ። አሁን እሳት የላሰ መካኒክ ሆኜልሻለሁ። አልዋሽሽም። የመጀመሪያ ቀን ባሌስትራውን ተሸክመ ጥፋ ብሎ ነበር፣ ግን አመሰግንሻለሁ። ሌብነታችን ግን እኩል ነበር። እኔ ዕቃሽን፣ አንቺ ልቤን የሰረቅሽው። ሁሌም ምናፍቅሻለሁ፣ ሁሌም። ከአንገት ስር ያለውን ጠረን ግን የምረሳ አይመስለኝ። ያንቺው ሌባ ታዘኔ መቤት መኪና የተበላሽታብኝ ነበር። አዎ ጎማው ነው የተኛው። ሰው ይሻል በጣም እንዴ? አዎ ምን ነው እቃዬን ለምን መለስክ ብሎ እንዳይጠፈጥፈኝ። ከኔ ጋር መቆየት አትፈልግም? ቤተሰብ አስተዳዳሪ ነኝ። መብሸት አልችልም። ስኮች ምናምን አልጠጣም። ጊዜ መግባት አለብኝ። ለማንኛውም ቀጠሮ ይዘሻል? ዝም ብለህ ግባ። አሁን አዲስ እንደተወለድክ ይሰማኛል። ሌብነት መጥፎ ነገር ነው። ክብርሽን፣ ነፃነትሽን፣ ሞራልሽን ሁሉ ያሰጣሻል። ከመቼ ጀምሮ ነው እንደምትናገረው እንኳን? አእምሮዬን መፍታት ስጀምር አባባ ያስቀመጣቸውን ቃላቶች አገኘኋቸው። የመጨረሻ ሰርቲፊኬቴን ጨምሮ 16ኛ ነው የወጣሁት። ዋው! እና የምር እንድትማር ነው? አዎ ተመዝግቤያለሁ። ሰኞ ጀምራለሁ ይመስለኛል። እንግዲህ አንዳንድ ቃላቶችን ታመጭልኛለሽ። እነዚህ ኢንጀክሽን፣ ኦፖርሽን። የምር ናፍቄሽ ነው የመጣሽው? አይደለም፣ ልብህን ልመልስ። የሰረኩት ልብህን ልመልስ። እንደዛ አይደል የጻፍክልኝ? አይ ይቀመጥ። ቦታ አጣበበሽ? አዎ፣ እንደ ሕፃን ልጅ ወደ ውስጥ እየተሯሯጠ አስቸገረኝ። ውሰድልኝ። ደግሞ ላገባ እንደሆነ ታውቃለህ። ልብህ እንደማውጥቼ የትም መጣል አልፈልግም። ግን ሰው እንደው የጠመን ጊዜ ለምን አልመጣህም? የት ነበርክ ያኔ? የት ነበርክ ዳግም? ያኔ ሰው ኪስ ውስጥ ነበርኩ። ያኔ አይኔ ሰው ንብረት ላይ ነበር የሚያልፈው። ማረፈድኩ አይደል? ትምህርት ቤትን በአርፋጅነቴን የተባረርኩት። እንደ አርፋጅ አትቁጠሪኝ። ዘግይቶ ልብ እንደገዛ ሰው እንጂ።
እነዛ 2 ቀናቶች ብቻ ከነዛ ሁሉ የብቸኝነት አመቶች እንደሚበልጥ ታውቃለህ? አውቃለሁ። ግን እንዳንቺ አይነት ሰው ይኖራል ብዬ አስቤ አላውቅም። ምን አይነት ሰው ነኝ? መላእክት፣ ክንፍ የሌላት መላእክት፣ አንዳንዴ ደግሞ ፌዴራል ፖሊስ፣ ምን ላድርግ? አንቺን ለማግኘት ምን ላድርግ? ድንጋይ ተሸክሜ ልለምን? ምንም አታርግ ዳጊ። ልብህን ብቻ ይዘህ ወደ ቤት ግባ። በቃ? አዎ በቃ። ቀጥሎ ሳምንት ከሲሳይ ጋር ልንጋባ ነው። ምንም በማስመልከት ነው ደግሞ ሄዱ። ፋብሪካው እዚህ አይደል እንዴ? እንዲህ ነው ከጠጡ አይቀር። ተቆረጠ በቃ? አዎ ሐሙስ እዛ እንደርሳለን። ጫጉላችንን ከፈለግን አክሱም ላይ ከፈለግን ላሊበላ ላይ እናደርጋለን። ጫጉላችንን እኮ አባ 12 ላይ እኮ ብዙ ሰዎች ወጥተው ይገባሉ። እኛም እዚህ ላሊበላ ላይ አክሱም ላይ ብንገባ ምን ይለናል? ሄዱ አንድ ነገር ልጠይቅሽ እፈልጋለሁ። ከዛ በፊት አንድ ነገር ልነግርህ እፈልጋለሁ። ሀሳቤን ለውጫለሁ። የምኑ? ፓሪስ ይዘኸኝ አትሄድም? ምን ነው ደስ ያለህ አትመስልም? ይዘኸኝ አትሄድም? አይዞህ ከደበረህ አትገደድም። እኔ ራሴ እመጣለሁ። ከዛስ እዛ ሄደሽ ምን ታደርጊያለሽ?
ብዙ ሰዎች አክማለሁ። ማታ ማታ ደግሞ ባሌን ቆንጆ የሆነ እጠብቀዋለሁ። ኤዱ ለምን አስፈለገ? ለምን ምን ይሄ ሁሉ ውሸት? ሲስ ቆይ ሲስ ብዙ ነገር ከማሰብ በፊት እውነቱን ልነግር ፈልጋለሁ። ምንም ለውጥ የለውም ኤዱ። ለውጥማ አለው ሲስ። ከልጁ ጋር ምንም ግንኙነት አልነበረንም። እቃውን ለማስመለስ የግድ ያለኝ ማድረግ ነበረብኝ። በቃ አዎ በቃ ለዛ ነው ፎቶውን የተነሳ ነው። ኤዱ ዶክተር እኮ ሲዋሽ አምርበት ሲስ ለመጀመሪያ ጊዜ እዚህ እንደተገናኘን ታስታውሻለሽ? እዚህ ቁጭ ብዬ ነው ከአንቺ ውጪ ሌላ ሴት እንደማላገባ ቃል የገባሁት። ዛሬ ግን መሳሳት የገባኝ። አትሳሳሲት። እኔ ካንተ ውጭ ማገባው ሰው የለኝም። ለምን ማለት ለሁለታይ? እኔ እኮ የምናደደውም ምቀናውም ስለምወድሽ እኮ ነው። ለእኔ ብቻ የተፈጠርሽ ስለሚመስለኝ ነበር። ከልጁ ጋር ያለሽ ፎቶ አሸነፈ። እኔ ሌላ 5 ዓመትን ብጨምሪልኝ እንደማላስደስትሽ አወቅሁ። የኔ ዕድል በ5 ዓመቱ ጊዜ ውስጥ አልፏል። ያንቺ ሌባ ግን በ2 ቀን ውስጥ ልብሽን ሰርቆ አካልሽን መልስልኝ። ግን እኮ ነው እወድሃለሁ ሲስ። እኔም እወድሻለሁ። እወድሻለሁ ደግሞ ስራዬንም በጣም እወዳለሁ። ሄዱ እኔ ዕድልሽን አላበላሽም። ሄዱ ወደ ፈለግሽው ሰው ሂጂ። እኔ እዚህ ከቆየው ሀሳቤን ልለውጥ እችላለሁ። ይሄ የባህር ዳሩ ትኬት። ባህር ዳር ሁሉም ነገር ተዘጋጅቶ ይጠብቀን ነበር። ሁለታችሁ ተዘጋጁ። ታጓጉኝ አይደለም የመጣሽው? አይደለም አንድ አስቸገረ ሌባ ልጠይቅ ነው የመጣሁት። አረሱ መስረቅ አቁመዋል። ልብ መስረቅ ግን አላቆመም። እሱን ፍለጋ ደግሞ ናዝሬት ድረስ ልንሄድ። የትም አንሄድም። ልብ ያለበትን ቦታ አውቀዋለሁ። አንተ ብቻ ልብን ቁጠት። ብዙ መኪና አስገብቼበታለሁ። ሙሉ ነው። ዳግም አቃተኝ። ሁሉንም ነገር ባንተ ለወጥኩት። ሌባ ስላልሆንኩ አሪፍ ነኝ ማለት አይደለም። መካኒክ ስለሆንኩ አንቺ ትገብኛለሽ ማለት አይደለም። እኔ ላንቺ አልሆንሽም። እኔ ማቆሚያው ነኝ። ትልቅ ልጅ ነኝ ዳግም። ሳልፈልግሽ ቀርቼ አይደለም። ሌባ ሆኜ ሁሉ ተመኝቼሽ ነበር። ሰርቄ ሁሉ ማግኘሽ ይመስለኝ ነበር። እኔና አንቺ እኮ በጣም ልዩነት አለን። ደም ውስጥ ሌብነት አለ አላልሽኝም? ደም እንዲህ በቀላሉ ይጠራል? ተናድጄ ለመናገር ቦታ አትስጠው ዳግም። አስቀይሜ ሊሆን ይችላል። ቂም እንዳላስገብኝ ግን እርግጠኛ ነኝ። ይቅርታ ታደርግልኛለሽ? ይቅርታን ያስተማርሽኝ አንቺ አይደለሽ? ይህንን ለሁሉም ነግራቸዋለሁ።
አንቺም ለሁሉም ሰው ተናገሪ። አፍቅሮኝ ነበረ፣ አንድ ሌባ በጣም ያፈቅረኝ ነበር ብለሽ ንገሪያቸው። ለሁሉም ንገሪያቸው። አንተን ተስፋ አድርጌ ነበር ሁሉን ትቼ የመጣሁት። ገና ወደ አንተ መምጣት ሳስብ ደስታ አላራምድ ብሎኝ ነበር። እዚህ ግን ሁሉም ነገር ውሸት ነው። ሁሉም ነገር ውሸት ነው። እርግጠኛ ነሽ ግን? ሌባ ባትሆን ኖሮ ባሌን ትቼ አገባህ ነበር አላልኩም? እንደ ላፕቶፑ መልስልኝ ቢለኝ ግን አልመለስለትም። ፍጥረቱን በስራ በመልኩ የህይወት አጋሩን ፈጥሮለት በልኩ ይኸው ለእኔም ሰጠኛ